458. አልመሰለኝም እኮ የፕሌኑ ቁጥር ነበር። በሰውየው መጀመሪያ በዚህ ገባና አንተ ቡና መጀመሪያ እንደመጣው እዚህ ላይ አውሮፕላኑ ሎክድ ነው። መሪው ሊሄድ ብትላት መሪው ተቆልፏል። ስለዚህ ኤንታል ይሄ ይህን ስታነሳው ይታያል። ክንፉ ላይ ጭንቅላትን ተጠንቀቅ። ይታያል ከኋላ ደግሞ ረደሩ ይታያል። እናነሳና ስማት ነው ሎጉ ነው። ታይሙን ከዚህ ላይ ከዛ ላይ ይቀዳል። ከዛ ላይ እንደዚህ ምንተው አንድ ሰው ኖክ ሊያደርገው ይችላልና እንደዚህ በዚህ ፖዚሽን ሊሆን ይችላል። ቁልፉ ከሆነ ትንሽ ነፋስ ወይም ሰው ከነካው ፕሮፔለሩ ይሽከረከራል። ሲሽከረከር እንግዲህ ይቆርጣል። that's killed so many people። ስለዚህ to make sure ይሄን ቁልፍ እዚህ እንተዋለን። ከዛ በኋላ ሜይን ስዊች ኦን እናደርጋለን። ሜይን ስዊች ኦን ስናደርግ የመርከቧ ኤሌክትሪክሲቲ ተከፈተ ማለት ነው። አሁን ሜይን ስዊች ኦን አድርገህ ቼክ ምን ያህል ጋዝ እንዳለ አንዳንድ ነገሮች ይሰሩ አይሰሩ። ለምሳሌ በሌፍት ታንክ ቤንዚኑ ያለው ክንፉ ስር ነው። አንድ በዚህ ክንፍ አንድ በዛ ክንፍ። በሌፍት በኩል ከግማሽ ታንክ በላይ አለ። በራይት ታንክ ደግሞ ሩብ አለ። ከዛ በኋላ ይሄ ባትሪው እንዳያልቅ ታጠፋና ክንፉን ታጠውና ወደ ውጭ ትሄድና የውጭ ኤክስቴሪየር ኢንስፔክሽን ታደርጋለህ። ይሄንን ራስህና it's your own responsibility። ማንም ሰው ይሄ ነገር ተበላሽቷል፣ ይሄ ነገር መጥፎ ነው የሚል የለም። አንተ you have to find out። ከዛ በኋላ ደግሞ ሞተሩን አትነስተህ ቼክ ታደርገዋለህ። when you are satisfied that the engine is running perfect, then you take off at all. ወደ ውጭ ትሄዳለህ። ይሄን ታወርዳለህ። አሁን ታሰረ ነገር የለም። ጭራው ላይ ደግሞ ይታሰራል። አሁን እንጀምር ኢንስፔክሽን ከዚህ ጋር እንጀምር። ኢመርጀንሲ ሎኬተር ትራንስሚተር ይባላል። አንድ ቦታ አውሮፕላኑ ክራሽ ቢሆንና ቢወድቅ ይሄ ሜሴጅ ይሰጣል። አውሮፕላኑ እዚህ ቦታ አለ በኢመርጀንሲ ምክንያት በኋላ ሌሎች አውሮፕላኖች ያንን ተከትለው ብታገኙ እና ሲኪዩር መሆን ታይት ይሄ ስሙዝ መሆን አለበት። ምክንያቱም ጭም አይደለም ነው ነፋሱ ሲመጣው ትክክል ላይ ኤሌቬተር ላይ ኬብል ነው ሁሉ ነገር ከዛው ደስ ይላል። ይሄም እንዲህ በሚልበት ጊዜ ያርፋል እና ዛውስታያን ዛውስቲ
በስተቀኝ በኩል አረንጓዴ መብራት ምክንያቱም ማታ ስትበራ አውሮፕላኑ አንተ ይሄድ ካንተ ወደዛ ይሄድ አቅጣጫው የምታውቀው በስተቀኝ አረንጓዴ በስተግራ ቀይ መብራት እሱ ነው ማለት ነው በዛ በፊት አለ እዚህ ጋር ስትደርስ አክቹዋሊ መሰላል አለ መሰላል ከሌለ ግን ባይን ማየት እዛ ውስጥ ያለው ቤዚክ ማሳያ ሊሆን ይችላል ታንኩን ትከፍታለህ ታንኩን የሁሉ ቤንዚን ከዛ በዚህ ትመጣለህ እዚህ ጋር እነኚህን ነፋስ ብሎክ ዳለ ማለት እና ውስጡ እዚህ ወፍ ያደራል ድንጋይ ይኖራል ከለሩ እና ቤንዚን ይፈሳል ስታያ ይሄን የምናደርግበት ምክንያት ውስጡ ውሃ ሊኖር ይችላል ውሃው ካለ ውስጡ ውሃው ይከብዳል ከቤንዚን እና ከስር ይሆናል ያን ጊዜ ሞተር በሚነሳበት ጊዜ ውሃው ሊያጠፋው ይችላል ሞተሩ ከዛ ደግሞ ዘይት እዚህ ጋር አለ ዘይት ይቸካል አምስት ፖርት አለ አምስት ዜና ዩሮፕ ስለማንደጅ ግን ስድስት እዛ ይገባለን ዳም በከለሩ ተደረጋለች ቆሞች ተፈሰ ነገር የለም ቆሞች ቀላል አይደለም ሊኬጅ ሃይድሮሊክ ምናምን እንዳለ ከዛ በኋላ በዚህ በኩል ትወጣለህ ውሃ ካለበት ልናውቅ እንችላለን የዚህ አውሮፕላን ቤንዚን አረንጓዴ ብታይ ውሃ ቢኖርበት ከስር ይቀራል ውሃው ግን ውሃ የለበትም ስለዚህ በዛ በኩል እዚህ ጋር እናየዋለን ውሃ ቢኖርበት ኖሮ ውሃው ከስር ሲተሳፈፍ እናየዋለን እና ምን እናደርጋለን ያለው ውሃ ፈሶ እስኪያልቅ ድረስ ቤንዚኑን እናፈሰዋለን ውሃው ከስር ስለሚቀር ወዲያው ፈሶ ያልቃል ግን it's okay ነው that's it አንዱን እንስራላቸው እና አሁን ቁልፉን አምጥተን ቦታው ላይ ልናገባው እንችላለን ከዚህ እንጀምራለን ነገሩ ይሄ አውሮፕላን ዛሬ አልበረረም ስለዚህ ሞተሩ ቀዝቃዛ ነው ማለት ነው በጨዋታችን ላይ ይሄ እቺ ሰክሽን ጌጅ ናት ሰክሽን ጌጅ ማለት እነኚህ ኢንስትሩመንቶች ሰነት የምታሰራው ጃይሮ ኢንስትሩመንት ይባላል ይሄ የግራ ታንክ ውስጥ ያለው ቤንዚን ያሳያል ይሄ በስተቀኝ ያለው ቤንዚን ያሳያል ይሄ ኦይል ቴምፕሬቸር ያሳያል ይሄ ኦይል ፕሬሸር ያሳያል ይሄ አምፐሬጅ ነው ኦኬ እንግዲህ በእያንዳንዱ ኢንስትሩመንት ከተናገርኩ will take a long time አይደለም ስለዚህ ፋስት ነው ኦኬ ታንክ ናቸው ነው ኦይል ፕሬሸር ኦይል ቴምፕሬቸር አምፐሬጅ ነው ይሄ ሰዓት ነው ይሄኛው ኤር ስፒድ ይባላል ጥንታችንን የሚነግረን ነው ይሄኛው ተርን ኮኦርዲኔተር ነው ፕሪሲዥን ተርን ለማድረግ ስትፈልግ ከሱ ጋር በመመካከር እሱን በመመልከት ነው ይሄኛው የሚያሳየው አርፒኤም ነው የኢንጂኑን ፍጥነት ከዛ በኋላ ይሄ አርቲፊሻል ሆራይዘን ይባላል ይሄ የሚያሳየው ልክ ሆራይዘኑ እንደምናየው ውስጥ ብቻ እየታየ በሚበረርበት ጊዜ ይሄንን እያየ ለምሳሌ ደመና ወይም ጉም ወይም ጨለማ ከሆነና ሆራይዘኑን ውጪ ለማየት ካልቻልክ በዚህ አርቲፊሻል ሆራይዘን ነው ይሄ ልክ እንደ ሆራይዘኑ ያገለግላል እና እንዲህ ብለን ነው ወይም ወደ ግራ ዞረን እንደሆነ ወይም ወደ ላይ እንደሆነ ይሄ ያሳያል እንደዚህ ሲሆን አውሮፕላኗ ወደ ላይ ትወጣለች ክላይም ታደርጋለች ማለት ነው ወደ ታች ደግሞ ስትሆን እንደዚህ አውሮፕላኗ ዳይቭ ትገባለች ማለት ነው
ወደ ግራና ወደ ቀኙን እዚህ ላይ ልናሳየው አንችልም ይሄኛው ዳይሬክሽን ኢንዲኬተር ነው ይሄ የሚሰራው ኮምፓሱ ጋር ነው ይሄ ማግኔቲክ ኮምፓሱ መጀመሪያ ሴት ሆኖ የሚቆይ ነገር ነው አጀስት እናደርገው ይሄኛው ግን ሁሉ ጊዜ አጀስት እናደርገዋለን በሱ ልክ ይሄ ኦልቲሜትር ይባላል ከመሬት በላይ ምን ያህል ከፍታ እንዳለን የሚያሳይ ነው ይሄ ቨርቲካል ስፒድ ኢንዲኬተር ነው ቨርቲካል ስፒድ ኢንዲኬተር በምን ያህል ፍጥነት ወይም ወደ ላይ ወይም ወደ ታች እንደምንወርድ የሚያሳይ ነው እዚህ ጋር ሲሆን በ500 ፊት በደቂቃ እዚህ ጋር ሲሆን 1000 ፊት በደቂቃ እንወርዳለን ማለት ነው እዚህ ከሆነ እንወጣለን ማለት ነው እነኚህ ቪአር ኢኩፕመንት ናቸው ለናቪጌሽን የሚረዱ ኢንስትሩመንቶች ናቸው ይሄኛው ኤዲኤፍ ይባላል አውቶማቲክ ዳይሬክሽን ፋይንደር ነው which simply means that እሱን አውቶማቲካሊ ዳይሬክት እያደረግክ ወደ ስቴሽኑ ሆም ለማድረግ ትችላለህ ማለት ነው እነኚህ ሬዲዮ ኢኩፕመንትስ ናቸው በሌላ ጊዜ በዝርዝር ለማስረዳት ይቻላል ከዛ ወደዚህ እንመጣና እነኚህ ስዊቾች ናቸው ይሄኛው ሜይን ስዊች ነው ሜይን ስዊች ማለት ኤሌክትሪካል ሲስተም ነው የሚያደርገው ይሄ ፕራይመር ነው ፕራይመሩ ትንሽ ቤንዚን ካርቡሬተር ውስጥ ይረጭልናል እንዲነሳለን ከዛ ኢግኒሽን ነው ከዛ እነኚህ ልዩ መብራቶችና ልዩ የሬዲዮ ኢኩፕመንት ፊዞች ናቸው ከዛ በኋላ ይሄ ካርቡሬተር ሂት ነው ካርቡሬተር ውስጥ አንዳንድ ጊዜ ከ6000 ፊት በላይ ስንሄድ በረዶ ሊፈጠር ይችላል በረዶ ሲፈጠር ይሄንን ኦን በማድረግ ሂተር ነው ካርቡሬተሩን ሂት ያደርገዋል ማለት ነው ይሄ ትሮትሉ ነው ፓወሩ ነው ይሄን ወደፊት ስናረግ ፉል ፓወር ነው ማለት ነው ወደኋላ ስናረግ ፓወሩ ተቀነሰ ማለት ነው እኛው ቀዩ ሚክስቸር ኮንትሮል ነው እሱን ወደፊት በምናረግበት ጊዜ ሚክስቸሩ ፉል ሪች ነው ወደኋላ በምናረግበት ጊዜ ሞተሩ ይጠፋል ምክንያቱም we cut off the air mixture ከዛ በኋላ ይሄ ፍላፕስ ነው ፍላፕሱ ክንፉ ላይ ያለውን ነገር የሚያሳይ ነገር ነው ክንፉ ልታነሳ ትችላል እንደሱ ሆነ ይሄን ባነቃንቀው እሱ ፍጥነታችንን ለመቀነስና ለማረፍ ስንመጣ እንደ ብሬክስ የሚረዳን ነገር ነው ማለት ነው ከዛ በኋላ ሸተል ቫልቭ ኦን ነው ሬዲዮስ ኤሌክትሪካል ኢኩፕመንትስ ኦፍ ይሄ ሜይን ስዊች ሬዲዮ ነው ኢትስ ኦፍ ከዛ በኋላ ብሬክስ ቴስት ኤንድ ሴት ይሄ ብሬክሱ ነው እና እንደዚህ እንይዘዋለን ኦፍ ኮርስ ብሬክሱ አይሰራም ሰባራ ሰርኪት ብሬከርስ ቼክ ኢን ሰርኪት ብሬከርስ ማለት እነዚህ ናቸው ወደ ውስጥ መሆን አለባቸው ፓፕ አፕ ካረጉ ወደ ውጪ ተበላሽተዋል ማለት ነው ከዛ ሚክስቸር ሪች ካርቡሬተር ሂት ኮል ማስተር ስዊች ኦን ማስተር ስዊች ይሄ ነው ከዛ በኋላ ፕራይም as required instead of priming ትንሽ ፓወር እንሰጠዋለን አንድ ሁለት ከዛ በኋላ throttle open 1/8 about 1/8 of an inch ይከፈታል ከዛ propeller area clear prop አውሮፕላኑ እንደተነሳ ወዲያው ኦይል ፕሬሸራችንን ቼክ እናደርጋለን ይሄ ኦይል ፕሬሸር በ30 ሴኮንድ አረንጓዴ ውስጥ ካልደረሰ ብልሽት አለ ማለት ነው now it's rising በ30 ሴኮንድ በፊት ደረሰ ስለዚህ አውሮፕላኗ ጥሩ ናት ማለት ነው so far Santa Monica ground, Cessna 5245 Echo, over. Cessna 5245 Echo, Santa Monica ground. 45 Echo, information Lima, Claire Walters, taxi to the gas pump, over. 45 Echo, taxi to the gas pump. Roger, 45 Echo. انت تملكتها لا؟ ከዛ ፓወር ስጣት ትሄዳለች this is it እንደ ሌዲ ናት ማክበር አለበት ስሙዝሊ
Yeah. Understand? Yeah, that's all. Use this one. And one cord, okay? Yeah.
ኃይል ኮርስ ነው። ጥንት ነው እና አንድ 20 ዓመት ያህል በሬያለሁ። ከኢትዮጵያ ስትመጣ ለዚሁ ጥናት ነው ወይንስ በሌላ? በፊት በመጣሁበት ጊዜ በመንግስት በአየር ኃይል ለዚህ ጉዳይ ነበር። ሆኖም በአሁኑ ጊዜ በግል ስለሆነ በግል ነው በርባ። ከዚህ አሁን ለምሳሌ አሜሪካን ውስጥ የተለያየ ቦታ ነው የተማርከው ትብላል። የት ቦታ ነው የተማርከው? መጀመሪያ ነው ቴክሳስ ነበር። ከቴክሳስ ፍሎሪዳ ነው የተማርኩት። በዚያን ጊዜ ጄት ለመብረር ኢትዮጵያ ተልከን የመጡት መጀመሪያዎቹ አንደኛው ነች። እና እንግዲህ ምናልባት በአሁኑ ሰዓት እያበረርክ ነው ያለው ወይ? አሁን ዝግጁ ነን እኮ አይደለም? ግን በአሁኑ ሰዓት ኤክሰርሳይዝ ታደርጋለህ? አንዳንድ ግን ምናልባት ወደ ሀገር ብትመለስ? ሁል ጊዜ እበራለሁ። ካልበረርኩ ግማሽ ኑሮ ነው ለኔ። መብረር እወዳለሁ። ትልቅ ፕሌኖች ታንቀሳቅሳለህ? አሁን ይህንን አደርጋለሁ ኦፖርቹኒቲም ካገኘሁ ያን ጊዜ ያለበት Santa Monica ground, Cherokee 2567 Quebec in the runoff area. Can you hear me clear now, please? 67 Quebec, thank you. Santa Monica ground, Cessna 45 Echo, over. Cessna 45 Echo, Santa Monica. 45 Echo, gas pump, taxi for takeoff, over. This is aircraft transmitting, Cessna 45 Echo, go ahead. 45 Echo. 45 Echo, Sierra Crest, you're blocked out. This is aircraft transmitting. 45 Echo, please repeat. 45 Echo, your transmission was blocked. There's two aircraft transmitting. Say your request again. Roger, 45 Echo. Santa Monica ground, Cherokee 63 Whiskey. Off the active, taxiing to California Aviation. Whiskey, Santa Monica ground, taxi California. Cessna 45 Echo, I still didn't catch your request. Can you taxi 191 apartment? We're taxiing off, Santa Monica ground, twin Cessna 4043 Golf, out of here. Ground Cessna 94504, XNL with Lima. Zero 5504. Echo, ready for takeoff, over. Cessna 45 Echoes, saying just Santa Monica Tower and over is not communicative. Taxi up 2, hold short of the runway and state your intentions. Do you wish to stay in the pattern or depart? In which direction? 45 Echo, traffic exit right, shoreline, and flying south. 45 Echo, taxi into position and hold. Right 45 Echo. right 270 at the shoreline approved. Taxi into position and hold. 45 Echo. Not a good day, is it? Cessna 572, will this be a full stop or touch and go? Cessna 572, clearance for the option. San Diego Freeway. X0 Victor.
takeoff.